ለመላው የክርስትና እምነት ተከታይ በሙሉ እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል ወይም የፋሲካ በዓል በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። በቅድሚያ የክፍለ ከተማችን አስተዳደር በቀረጻቸው ልዩ ልዩ ፕሮግራሞች የድጋፍ የሚሹ ወገኖችን ቤት መልሰው መገንባት እድሳት የሚያስፈልጋቸውም በማደስ የትንሣኤ በዓልን ብቻ ምክንያት በማድረግ ከ134 በላይ ቤቶችን በአዲስ መንገድ ገንብተን አስተላልፈናል። ይሄ በጎ ፈቃደኞች፣ ልበቀናዎች፣ የግል ባለሀብቶች፣ የግል ድርጅቶችና ተቋማት በጠየቅናቸው ወቅት ልበቀና ሆነው አብረውን በጋራ ሰርተው ለውጤት ያበቃነው ትልልቅ ሰዎችን፣ የሀገር ባለውለታዎችን፣ አረጋውያንን፣ አቅመ ደካሞችን፣ እጅ አጠር ወገኖቻችንን አለንላችሁ ሁልጊዜም ለሀገር እንደደከማችሁ አትቀሩም እኛም የበኩላችንን አስተዋጽኦ እናበረከታለን በሚል ሐሳብ ድጋፍ ያደረግንበት ነው። ከዚህ አንፃር በዓሉንም ታሳቢ ማድረግ ማስተላለፍ ችለናል። በዚህ አጋጣሚ ድርሻችሁን ያበረከታችሁ ሁላችሁንም የግል ሴክተሩን፣ የሲቪክ ማህበራትንና በደረጃ ያላችሁ አመራሮች ለሰራችሁት በጎ ስራ ላቅ ያለ ክብርና ምስጋና ማቅረብ እንፈልጋለን። ሁለተኛው እንዲሁ የበጎነት መገለጫ አድርገን የወሰድነው የማዕድ ማጋራት ፕሮግራሞችን ማካሄድ ነው። የማዕድ ማጋራት በዓልን ታሳቢ አድርገን ሰርተናል። እንደ ክፍለ ከተማ ከብሎክ ጀምረን በየብሎኩ በወረዳ ደረጃ ብሎም በክፍለ ከተማ ደረጃ የማዕድ ማጋራት ስራ በ10 ሺዎች የሚቆጠሩ ነዋሪዎቻችን ታሳቢ በማድረግ በዓሉን በፍቅር በደስታ በአብሮነት ያሳልፉ ዘንድ አቅም በፈቀደ ሁሉ ልበቀና ባለሀብቶችን ተቋማትን አስተባብረን በዓሉን በደስታ ያሳልፉ ዘንድ ማዕድ ማጋራት ስራውንም ሰርተናል። ከዚሁ በተጨማሪ ሌሎች የበጎ ፍቃድ ስራ መገለጫ የሆኑ ተግባራትንም አያይዘን ተግብረናል። ይሄ የበጎ ፍቃድ ስራችን በዓላትን ብቻ ታሳቢ አድርገን ደግሞ የምንሰራው ስራ ባለመሆኑ በክረምትም በበጋም በበዓልም ከበዓል ውጭም የበጎነት እሳቤ የማህበረሰብ ለውጥን እውን ለማድረግ ካለው ፋይዳና ጥቅም አንፃር ሁሉም ህብረተሰብ ክፍል የበኩሉ ሚና እንዲጫወት የካን ከፍታ እናረጋግጥ አሻራችንን እናኑር በሚል መሪ ሐሳብ ትልልቅ ፕሮጀክቶችን ቀርጸን ህፃናትን ታሳቢ ያደረጉ ፕሮጀክቶች፣ ሴቶችን ታሳቢ ያደረጉ ፕሮጀክቶች፣ ወጣቶችን ታሳቢ ያደረጉ ፕሮጀክቶች ብሎም አረጋውያንንና ድጋፍ የሚሹ የህብረተሰብ ክፍሎችን ታሳቢ ያደረጉ ፕሮጀክቶች ከመንግስት በጀት ውጪ የግል ሴክተሩን፣ ነዋሪውን፣ ሲቪክ ማህበራትንና በጎ ፈቃደኞችን አስተባብረን ትልልቅ ስራዎችን የሰራንበት የምንገኝበት ጊዜ ላይ ነው አሁን ያለነው። ይህንንም የቀረጽናቸውን ፕሮጀክቶችን በማድረግ በኩል ሁላችሁም አመራር አካላት፣ ሰራተኞች፣ በደረጃ ያላችሁ የበጎ ፍቃድ አድራጊ አካላት በሙሉ ላቅ ያለ ክብርና ምስጋና እናቀርባለን። ይሄ በበጎ ፍቃድ እሳቤ ውስጥ የምንሰራው የካን ከፍታ እናረጋግጥ አሻራና ኑር የሚለው ሐሳብ በተጨማሪ ደግሞ በመንግስት አቅም፣ በመንግስት ፋይናንስ፣ በመንግስት ፕሮጀክት ትውልድ ግንባታን ታሳቢ ያደረጉ ለትውልድ ግንባታ ታሳቢ አድርገን በመስራት ብቻ ያልቆሙ ትናንት ደግሞ ለሀገር የዋሉ ለሀገር የደከሙ ወገኖችን ታሳቢ ያደረጉ እንዲሁም የነገውን ትውልድ ተረካቢ ታሳቢ ያደረጉ ስራዎችንም እንደ ክፍለ ከተማ ሰርተናል። ከዚህ አንፃር በትምህርት፣ በጤና፣ በወጣቶች ስፖርት ማዘውተሪያ ብሎም አረጋውያንና የተስፋ ብርሃን ጭላንጭል የሚታያቸውን በግጥም ተስፋ ብርሃናቸው ደግሞ እውን መሆን የሚችልበትን በዚህ ትውልድ የበኩላቸው ሚና መጫወት የሚችሉበትንም ልዩ ልዩ ሰው ተኮር ፕሮጀክቶችን ቀርጸን እየተገበርን ነው የምንገኘው። በዚህ አጋጣሚ የመንግስት ስራዎቻችን ስኬታማ የሆኑ ዘንድ በየደረጃ ያሉ አመራሮች፣ ሁሉም የክፍለ ከተማችን ሰራተኞች፣ በወረዳ ደረጃ የሚገኙ የመንግስት ሰራተኞች በተመሳሳይ ትልቅ ሚና ስለነበራቸው የመንግስት ሰራተኞቹ አመራሮቹም በዚህ አጋጣሚ ላደረጋችሁት በጎ ስራ ሁሉ ለሰራችሁት አዎንታዊ ሚና ሁሉ ላቅ ያለ ክብርና ምስጋና ማቅረብ እፈልጋለሁ። በዓሉም የሰላም፣ የፍቅር፣ የደስታ እንዲሆንላችሁ እመኛለሁ። በዚሁ አጋጣሚ የክርስትና እምነት ተከታዮችን ብቻ ታሳቢ አድርገን የሰራን ሳይሆን በቅርቡ ቀደም ብለን ደግሞ በዚሁ ከሚያዝያ ወር በፊት መጋቢት ወር ላይ የእስልምና ረመዳን ጾምን ታላቁ ረመዳን ጾም ታሳቢ አድርገን እንዲሁ የበጎ ፍቃድ ስራዎችን ሰርተናል። በእነዚህ የረመዳን ጾም ወቅት ያደረግናቸው የበጎ ፍቃድ ስራዎችም በሰው ተኮር ስራዎቻችንም መላ ሙስሊሙን ማህበረሰብም
የሙስሊሙን ሰራተኛም አመራርም ሁሉም አንድ ላይ ሆኖ በጋራ በፍቅር እምነት ልዩነት ሳይፈጠር የሌሎች ልዩነቶች ሳይፈጠሩ በጋራ በአብሮነት በአንድ ላይ በፍቅር አሳልፈንና ለሁሉም ላደረጋችሁት አስተዋጽኦ በድጋሚ ላቅ ያለ ክብርና ምስጋና እያቀረብኩ የፋሲካ በዓል ደግሞ እንዲሁ የደስታ የፍቅር የአብሮነት እንዲሆንላችሁ በድጋሚ ምኞቴን እገልጻለሁ። ከልብ አመሰግናለሁ።